እንደምናችሁ ዛሬ ማቀርብላችሁ አንድሮይድ ስቱዲዮን እንዴት ኮምፒውተራችን ላይ እንጭናለን የሚሉትን ነው። እዚህ የኮምፒውተራችሁ ቨርዥን ወይ የኮምፒውተራችሁ ኦፕሬቲንግ ሲስተም ምን አይነት ኦፕሬቲንግ ሲስተም ነው የሚለውን መጀመሪያ ማወቅ አለባችሁ። ስለዚህ የኮምፒውተራችሁ ኦፕሬቲንግ ሲስተም ዊንዶው፣ ማክ ኦር ሊነክስ ሊሆን ይችላል። ስለዚህ ከነዚህ ውስጥ የትኛው ኦፕሬቲንግ ሲስተም እንጠቀማለን የሚለው ማወቅ አለባችሁ። ስለዚህ ለዊንዶው ከሆነ ለዊንዶው የሚሆን አንድሮይድ ስቱዲዮ ኢንስቶል ማድረግ አለባችሁ። ለሊነክስ ከሆነ ለሊነክስ ፐርፐዝ የተሰራውን የአንድሮይድ ስቱዲዮ አፕሊኬሽን እሱን ኢንስቶል ወይም እሱን መጫን አለብን ማለት ነው። ሌላ ለማክንቶሽ ወይም ለማክ ፒሲ የሚሆን የአንድሮይድ ስቱዲዮ አለ። ስለዚህ እሱን ከኢንተርኔት ፈልገን ዳውንሎድ እናደርጋለን ማለት ነው። ስለዚህ እሱን እንዴት ዳውንሎድ እናደርጋለን፣ እንዴት እንጭነዋለን የሚሉትን ፉል ቱቶሪያል እናያለን ወይም ፉል የሆነ መረጃ አደርሳችኋለሁ ማለት ነው። ስለዚህ ዶንት ፎርጌት ቱ ሰብስክራይብ ኤንድ ላይክ። እሺ ማድረግ ያለብን መጀመሪያ ጉግል ላይ ኦር ሌላ ቦታ ላይ ሄደን አንድሮይድ ስቱዲዮ ብለን መጻፍ አለብን ማለት ነው። ስለዚህ አንድሮይድ ስቱዲዮ ብለን ሰርች ጉግል ላይ ኦር ሌላ ሰርች ኢንጂኖች ላይ በመጠቀም ሰርች እናደርጋለን። በዛ ጊዜ አንድሮይድ ስቱዲዮ ወይም ዳውንሎድ አንድሮይድ ስቱዲዮ ኤስዲኬ ቱልስ የሚለው ዌብሳይት ወይም የሚለውን ክሊክ እናደርጋለን። በዛ ጊዜ አንድሮይድ ስቱዲዮ ዌብሳይት ያሳየናል ማለት ነው። ስለዚህ በዚህ ጊዜ የአንድሮይድ ስቱዲዮ አውቶማቲካሊ ዲቴክት ያደርገዋል። እናንተ ሊነክስ ከሆነ ኦር ሌላ ማክ ከሆነ የምትጠቀሙበትን ኦፕሬቲንግ ሲስተም እዚህ ጋር ፊት ለፊት ያመጣላችኋል። ኦር ለሌሎች ፒሲዎች ኦር ለቤት ፒሲ ኦር ሌላ ቦታ ሄዳችሁ ዳውንሎድ ማድረግ የምትፈልጉ ከሆነ ደግሞ እዚህ ጋር ቀጥታ የኦፕሬቲንግ ሲስተም አሁን ኦልሬዲ የሚጠቀምበት እኔ ዊንዶ ቴን ነው። ስለዚህ የዊንዶ ቴን የሚሆን አንድሮይድ ስቱዲዮ እዚህ ጋር ዳውንሎድ የሚለውን ክሊክ አድርጌ በዛ ዳውንሎድ ማድረግ እችላለሁ። አዘርዋይዝ ከታች ወደታች ስትወርዱ መጨረሻ አካባቢ ላይ ፕላትፎርማችሁ ምን አይነት ፕላትፎርም የምትጠቀሙት የሚለውን እዚህ ጋር ታገኛላችሁ። ለምሳሌ ዊንዶ ፕላትፎርም አለ። ሁለት ኦፕሽኖች አሉ ዊንዶ ፕላትፎርም ላይ 60 ቢት እና 32 ቢት አለ። ስለዚህ እናንተ የምትጠቀሙት ኦፕሬቲንግ ሲስተም 32 ነው 64 ነው የሚለውን እናንተ አይደንቲፋይ ወይም ማወቅ አለባችሁ። ስለዚህ ፕሮባብሊ 32ቱንም ብታደርጉት ችግር የለውም። ስለዚህ 32 ከሆነ ይሰራል። የ60 ኦፕሬቲንግ ሲስተማችሁ 64ም ከሆነ ይሰራል። ግን አብዛኛውን ይመስለኛል እርግጠኛ ነኝ 64 ቢት ነው የአብዛኛውን የፒሲዎች ማለት ነው። ግን ምናልባት ሌላ ከሆነ የ32 ቢቱን ኢንስቶል ታደርጋላችሁ ማለት ነው። ስለዚህ የማካንቶሽን ደግሞ ከፈለግን የማካንቶሽን እዚህ ጋር አንድሮይድ ስቱዲዮ አይዲኤ የሚለውን እሱን ክሊክ በማድረግ ዳውንሎድ አድርገን እዛ ላይ ወይም ማክንቶሽ ላይ ኢንስቶል ማድረግ እንችላለን ማለት ነው። ኦሬዲ እኔ ማክንቶሽ የለኝም። ስለዚህ ላሳያችሁ የሚችለው የሊነክስን እና የዊንዶውን ነው። ኦሬዲ አሁን የዊንዶውን አሳያችኋለሁ። በሌላ ቱቶሪያል ደግሞ ኢዚ በሆነ ወይም የተለያዩ ኒሞሪያችሁን ሴቭ በምታረጉበት ያክል ሊነክስ ላይ እንዴት እንደሚጫን እናያለን። እኔ ኦሬዲ አሁን ከዚህ በኋላ የምሰራቸውን የአንድሮይድ ቱቶሪያሎች በሊነክስ ነው ማሳያችሁ። ምክንያቱም ኢትስ ቬሪ ፋስት ነው፣ በጣም ፈጣን ነው እና አንዳንድ ነገሮችን ለመስራት በጣም ኢዚ ነው። ስለዚህ እኔ ሊነክስን ነው የምጠቀመው፣ ምክንያቱም ባክግራውንድም ራን የሚያደርጉት ነገር የለም። ስለዚህ ራሜን በደንብ እጠቀመዋለሁ ማለት ነው። ራም ስቲል ያስፈልገዋል ሊነክስም ቢሆን፣ ግን በተሻለ ከዊንዶ በተሻለ መልኩ ራሜን እንድጠቀም ያደርገኛል ማለት ነው። ሶ ኢሙሌተር ማለት የዲቫይስ ማለትም ሪል ያልሆነ ዲቫይስ እንደ ቨርቹዋል የሆነ ስልክ ያመጣልኛል። ስለዚህ ያንን ራም በማድረግበት ጊዜ አንድሮይድ የሆነ ቴስቲንግ ሙከራ በማድረግበት ጊዜ እዛኛው ላይ ቶሎ ካልመጣልኝ በጣም ቦሪንግ ነው የሚሆነው። ሰው ራማችሁ ሀይ መሆን አለበት። ወይም ዊንዶ ከሆነ ወደ ሊነክስ ብታደረጉት እኔ ሪኮመንድ አደርጋለሁ። ስለዚህ ሊነክስ ለ62 ቢት ብቻ የሚሆን እዚህ ጋር ታገኛላችሁ። ሌላ ደግሞ የሊነክስ ፍሌቨር የሆነው ጉግል ወይም ክሮም በጉግል ኦሬዲ ስር ነው ያለው። ጉግል ክሮም ኦፕሬቲንግ ሲስተም አለ ኦሬዲ። ይሄኛው ኖርማል ታብ ላይ ነው የምታገኙ ወይም ራሳቸው ታብሌት ያመርታሉ ወይም የፒሲ ያመርታሉ ላይክ ታብ ማለት ነው። ሶ እንደዚህ አይነት ፒሲዎች ላይ ኦሬዲ መጫን ከፈለጋችሁ እችኛን ዳውንሎድ በማድረግ ቀጥታ ኢንስቶል ማድረግ ትችላላችሁ ማለት ነው። ክሮም የሚባለው በነገራችን ላይ ራሱን የቻለ ኦፕሬቲንግ ሲስተም ነው። ኖርማል ፒሲያችሁ ላይ ኢንስቶል ማድረግ ትችላላችሁ ማለት ነው። ላይክ የሊነክስ ፍሌቨር ነው ወይም የሊነክስ ፍሌቨር ነው። ሶ አሁን ማሳያችሁ እነዚህ ሜቶዶች መጠቀም ትችላላችሁ። ኦር እኔም በማረግበት በዚህኛዋ ዳውንሎድ ማድረግ ትችላላችሁ። ዳውንሎድ በምታረጉበት ጊዜ
ኢንትሮዳክሽን ይሰጣችኋል። ቨርዥን እንደዚህ ነው ኦር የሚል ማለት ነው። ስለዚህ ስለ ኤስዲኬ ኦር ስለዚህ ላይሰንስ አግሪመንቶቹ ምን ይመስላሉ፣ ምን አይነት ሰርቪሶችን ይሰጣችኋል፣ ምን አይነት ማድረግ የለባችሁም የሚሉትን እዚህ ጋር ማንበብ አለባችሁ ወይም ማንበብ ትችላላችሁ ጊዜ ካላችሁ። ስለዚህ ኦልሬዲ ይሄኛውን ስክሮል አድርጋችሁ ከጨረሳችሁ ምን ታገኛላችሁ? አይ ሃቭ ሪድ ዲስ አግሪመንት ብላ 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 የሚል ይመጣላችኋል። ስለዚህ እችኛዋን ቲክ እናደረግና ዳውንሎድ አንድሮይድ ስቱዲዮ ፎር ዊንዶውስ ነው የሚለው። ስለዚህ አውቶማቲካሊ ዲቴክት አድርጎታል። ስለዚህ ዊንዶውን ነው አሁን ላይ ዳውንሎድ የሚያደርግልኝ ማለት ነው። ስለዚህ እችኛውን ፋይል ማለት ነው ቅድም ታች አይተናት የነበረው ነው። ስለዚህ ኦልሬዲ እኔ ከዚህ ከ3 ቀን በፊት ኦልሬዲ ዳውንሎድ ያደረኩታለ። ስለዚህ እሱን እንጭነውና እንዴት እንደሚሰራ ወይም እንዴት እንደሚጫን ወይ ስንጭን ምን ማድረግ አለብን የሚለውን እናያለን ማለት ነው። ስለዚህ ልክ እንደ ሌሎች አፕሊኬሽኖች ራይት ክሊክ አድርገን ወይም ደብል ክሊክ አድርገን ኢንስቶል ማድረግ እንችላለን ማለት ነው። ኦር ራናስ አድሚንን መጠቀም እንችላለን ኦልሬዲ አድሚንን ስለሚፈልግ ማለት ነው። ስለዚህ የሶር ነው የሚል አማራጭ ወይም የሴኩሪቲ አለርት ይመጣልናል። በዛ ጊዜ የሴኩሪቲ አለርቱን የስ በማለት የኢንስታሌሽን ዊዛርዱ እንዲጀመር እናደርጋለን። የመጀመሪያው ኢንስታሌሽን ዊዛርዱ ምንድነው? ሎድ ነው የሚያደርገው ፓኬጁን ወይም ይሄኛውን ኤክስትራክት የተደረገውን ቫሪፋይ ኢንስቶል የሚለውን ከ0 እስከ 100% ድረስ ቫሪፋይ ያደርገዋል ማለት ነው። ስለዚህ ፓኬጁ ትክክለኛ ፓኬጅ መሆኑን ካረጋገጠ በኋላ ኢንስታሌሽን ዊዛርዱ ይመጣልናል ማለት ነው። ስለዚህ ኢንስታሌሽን ዊዛርዱ የመጀመሪያው ምንድነው? ዌልካም ስክሪን ነው። ዌልካም ስክሪን ዌልካም ቱ አንድሮይድ ስቱዲዮ የሚል ልክ እዚህ ጋር እንዳለው አይነት ዌልካም ስክሪን ይመጣልናል ማለት ነው። ስለዚህ ይህንን ኔክስት እንለዋለን። በዛ ጊዜ የሚጭነውን ያሳያችኋል። ኦልሬዲ እችኛውን ቲክ ማድረግ አችሉም፣ ግን ቨርቹዋል ዲቫይሱን አለመጫን ከፈለጋችሁ ማስቀረት ትችላላችሁ። ለምሳሌ እችኛውን ቲክ በማድረግበት ጊዜ አንድ ኦልሞስት 90 ሜጋባይቱ የሚሆነው የቨርቹዋል ዲቫይሱ ነው ማለት ነው። ሌላው ቀሪው ፐርሰንት ምንድነው ማለት ነው? የአንድሮይድ ስቱዲዮ ነው ማለት ነው። ኦልሬዲ እቺ ብቻ አይደለችም ሳይዟ። ከዚህ በኋላ የሚያስፈልጓችሁ ፓኬጆች በጣም ብዙ ናቸው ያሉት። ለምሳሌ ግራድል አለ፣ ግራድል ኤስዲኬ አለ። ስለዚህ እነዛም ኢንስቶል ማድረግ ኤስዲኬ እና ጄዲኬ ኢንስቶል ማድረግ አለባችሁ ማለት ነው። ስለዚህ እሱን ኔክስት እችኛውን ቲክ እንደሆነ ኔክስት ማለት ትችላላችሁ። ኦር ጊዜ ለመቆጠብ እናንተ አንድሮይድ ኦልሬዲ እኔ በዚህ ስለሞት ኦንሊ ለቱቶሪያል ፐርፐዝ ብቻ ስለምጭነው እዚህ ላይ እችኛዋን ጊዜ እንዳይወስድብኝ እችኛዋን አንቲክ አረጋታለሁ ማለት ነው። ኦልሞስት እናንተ ግን ማድረግ የለባችሁም፣ ምክንያቱም ቨርቹዋል ዲቫይሱ ለእናንተ ኢሙሌት ለማድረግ የሚጠቅማችሁ ስለሆነ እችኛዋን ቲክ ማድረግ አለባችሁ ማለት ነው። ኦር ሌላ ጊዜም ተመልሳችሁ መጫን ትችላላችሁ። ስለዚህ ዳይሬክቶሪውን ይነግረኛል የትኛው ዳይሬክቶሪ ጋር ኢንስቶል እንደሚያደርገው። ስለዚህ እዚህ ጋር ኔክስት ትለዋለሁ ማለት ነው። ስለዚህ ሾርት ከት እዚህ ሌላ አድርግላችሁ ይላችኋል። ዱ ኖት ክሬት ሾርት ከት የሚለውን ቲክ ማድረግ ትችላላችሁ። አዘርዋይስ ኢንስቶል ትሉታላችሁ ማለት ነው። ስለዚህ እችኛዋን ኢንስቶል ለማድረግ ኦልሞስት እንኳን ብዙ የሚፈጅብኝ አይመስለኝም፣ ምክንያቱም የተወሰነ ፐርሰንቱን ስለቀነስኩት ማለት ነው። እናንተ ግን ቨርቹዋል ዲቫይሱ ስለሚያስፈልጋችሁ ቲክ ማድረጋችሁን እንዳረሱ። ታዩት ኢንስታሌሽን ኮምፕሊት ይለኛል። ስለዚህ ኢንስታሌሽን ኮምፕሊት የአንድሮይድ ስቱዲዮን ነው ኢንስቶል አድርጎ የጨረሰው። ስለዚህ ከዚህ ቀጥሎ ደግሞ ራሱን የቻሉ የሚያስፈልጓችሁ ነገሮች አሉ። ስለዚህ ኔክስት ትሉታላችሁ። ስለዚህ ኦልሬዲ አንድሮይድ ስቱዲዮን ኢንስቶል አድርጎ ጨርሶታል። ስለዚህ በቀጥታ ስታርት እንዲያደርግልኝ ከፈለኩኝ ስታርት እለዋለሁ ማለት ነው። ስታርት እችኛዋ ቲክ ከሆነች ኦልሬዲ አሁን ላውንች ያደርግልኛል ማለት ነው። ስለዚህ ላውንች እንዲያደርግልኝ ያስለዋለሁ። ስለዚህ በዚህ መንገድ ኢንስቶል አድርገን እንጨርሳለን ማለት ነው። ስለዚህ በቀጣይ ቱቶሪያል ደግሞ ውስጥ ገብተን እንዴት ኮንፊገር እንደምናደርግ እናያለን።